ሄሎ እንዴት ነህ? ደህና ያለህበት ሀገር ብሩ አሪፍ ነው አሉ። በስንት ነው የምትሰራው? ስንት ነው ደሞዝ? ምን አገባችሁ? በስንትስ ብሰራልኝ ምን አገባችሁ? ምን ጥልቅ አረጋችሁ? ለምን በሆድ ያልሰራም? ማን ጠያቂ አረጋችሁ? እኔ ተቸግሬ ሳለ ማላከል ገንዘብ የታገኘህ የት ብላችኋል? አላላችሁም? አሁን የኔን ደሞዝ ማን ነው ጠያቂ ያረጋችሁ? ምን አገባችሁ? አገሩ ብሩ ጥሩ ይሁን ጥሩ አይሁን በቃ እሰራለሁ እበላለሁ። ሌላውን እኔ ይጭነቀኝ። ደርሶ ተቆርቋሪ ገንዘብ አጠራቅም። እሺ ከፈለክ ደግሞ በእኔ አስቀምጥ። ማን አንቺ አስቀማጭ ማረጋው? አንተን አስቀማጭ ማረጋው ማን ናችሁ? እውነቴን ነው። ዝም በሉ። እናውቃለን እኮ እንዴት እንደነበር። በቃ ዝም። ለምንድን ነው ንገሩኝ የምትሉት? እኔ በስንቱ ተናግሬ በሚዲያ ብናገር በዛ እኮ እየቀለድክ መስሎ ነው። እኔ እየቀለድኩ አይደለም። በዚህ የምናገረው ወዴ ብልት ለምታረጉ ሰዎች ሙሉ ነው። ስትወለጅ ገንፎ ይበሉብሻን፣ ስትሞች ንፍሮ ይበሉብሻን። እውነቴን ነው። አለቀ። ለዚህ ህይወት እኮ ነው የምትተራመሽው የምትጨናነቂው። ለዚህ ጫምዳዳ በገንፎ ተጀምራ በንፍሮ ያውም እየበሉብሽ። ምናልባት ከተሳካልሽ ካገባሽ በሬ ይበሉብሻል። እውነቴን ነው። ስታገቢም ይበሉብሻል፣ ስትወለጂም ይበሉብሻል፣ ስሞችም ይበሉብሻል፣ ስኖሪም ይበሉብሻል፣ ባኖሪም ይበሉብሻል። በቃ አንቺ መጠቀሚያ ሆነሽ ለምንኖሪ ኑሮ እንደዚህ አይምሮሽን ፊውዝሽን የምንነቂው ምን ቤት ነው? ምን አጨናነቀሽ? ከሞላ ይሞላል። ብቻ አንቺ ስሪ፣ ብቻ አንቺ ጣሪ እንጂ ከሞላ ይሞላ፣ ካልሞላ ይቅር። አንዳንድ እህቶቻችን አሉ አረብ ሀገር ሰርተው ቤተሰብ ረድተው ሲመጡ ሂጅ ተመለሽ ይባላሉ። ለምን? አንቺ አትፈለጊ፣ የሚፈለገው ገንዘብሽ ነው። ያንቺ ህይወት ለነሱ ምንም የሚደንቃቸው ነገር የለም። እድሜዋ እንደዚህ ነው፣ እንዲህ ማድረግ አለባት፣ ይበቃታል፣ ወገቧ በስራ ተንቀጥቅጧል፣ አያስቡልሽም። ሂጅና ደግመሽ አምጪ ነው የሚሉሽ። ስለዚህ መጀመሪያ ገንዘብሽን አካውንትሽ ውስጥ ቅርቅር አድርገሽ መደበቅ ያንቺ ፋንታ ነው። እንዳሰጡ ገንዘባችሁን የለፋችሁበትን ለማንም ብለን በድፍረት የምንናገርበት ምክንያት በጣም ብዙ ታሪኮች በስለ ህይወት ላይ አቅርበናል። ገንዘባቸውን የሰጡ ሰዎች ተክደው አስቀምጡልን የተባሉትን ሳያስቀምጡ፣ እንኩ የተባሉት አነሰኝ እያሉ ምንም ነገር አንዲት ነገር እንኳን ሳይኖራቸው በስተርጅና መጨረሻ ላይ በመጦሪያ እድሜያቸው የተጣሉ በርካታ ሰዎችን እዚህ ፕሮግራም ላይ አቅርበናል። ከነሱ አንዱ እንዳንሆን ልብ እንበል። ምን አደረግሽልኝ፣ ምን አደረክልኝ መባል ድረስ ሳንደርስ ራሳችንን ቀጥ አድርገን ህይወታችንን ከመራን ማንም እንዲህ ጫፋችንን መጥቶ አይነካንም። አለበለዚያ ግን ብልጥ አይባሉ፣ ክፉ አይባሉ፣ አሳቢ ናቸው፣ ጎጂ ናቸው፣ ምን እንደሆኑ በማናቃቸው ግን አጠገባችን ባሉ ስጋዎቻችን ባልናቸው ወይ በትዳር አጋር ወይ በፍቅረኛ ወይ በጓደኛ ገንዘባችን፣ የልጅነት የወጣትነት ላባችን ሁሉ እጥብ ተደርጎ ይወሰድና መጨረሻ ላይ በመጦሪያ እድሜያችን መውደቂያችን የከፋ ይሆናል። እዚህ ታሪክ ላይ በርካታ ሰዎች ምን ብለዋል? ለምንድን ነው ቤቱን አንዳንድ እህቶቻችን አሉ አረብ ሀገር ሰርተው ቤተሰብ ረድተው ሲመጡ ሂጅ ተመለሽ ይባላሉ። ለምን? አንቺ አትፈለጊ፣ የሚፈለገው ገንዘብሽ ነው። ያንቺ ህይወት ለነሱ ምንም የሚደንቃቸው ነገር የለም። እድሜዋ እንደዚህ ነው፣ እንዲህ ማድረግ አለባት፣ ይበቃታል፣ ወገቧ በስራ ተንቀጥቅጧል፣ አያስቡልሽም። ሂጅና ደግመሽ አምጪ ነው የሚሉሽ። ስለዚህ መጀመሪያ ገንዘብሽን አካውንትሽ ውስጥ ቅርቅር አድርገሽ መደበቅ ያንቺ ፋንታ ነው። እንዳሰጡ ገንዘባችሁን የለፋችሁበትን ለማንም ብለን በድፍረት የምንናገርበት ምክንያት በጣም ብዙ ታሪኮች በስለ ህይወት ላይ አቅርበናል። ገንዘባቸውን የሰጡ ሰዎች ተክደው አስቀምጡልን የተባሉትን ሳያስቀምጡ፣ እንኩ የተባሉት አነሰኝ እያሉ ምንም ነገር አንዲት ነገር እንኳን ሳይኖራቸው በስተርጅና መጨረሻ ላይ በመጦሪያ እድሜያቸው የተጣሉ በርካታ ሰዎችን እዚህ ፕሮግራም ላይ አቅርበናል። ከነሱ አንዱ እንዳንሆን ልብ እንበል። ምን አደረግሽልኝ፣ ምን አደረክልኝ መባል ድረስ ሳንደርስ ራሳችንን ቀጥ አድርገን ህይወታችንን ከመራን ማንም እንዲህ ጫፋችንን መጥቶ አይነካንም። አለበለዚያ ግን ብልጥ አይባሉ፣ ክፉ አይባሉ፣ አሳቢ ናቸው፣ ጎጂ ናቸው፣ ምን እንደሆኑ በማናቃቸው ግን አጠገባችን ባሉ ስጋዎቻችን ባልናቸው ወይ በትዳር አጋር ወይ በፍቅረኛ ወይ በጓደኛ ገንዘባችን፣ የልጅነት የወጣትነት ላባችን ሁሉ እጥብ ተደርጎ ይወሰድና መጨረሻ ላይ በመጦሪያ እድሜያችን መውደቂያችን የከፋ ይሆናል። እዚህ ታሪክ ላይ በርካታ ሰዎች ምን ብለዋል? ለምንድን ነው ቤቱን